ክፍል 5 አደገኛው ጉዞና የፍቅር መሐላ። በክፍል 4 የአርባ ምንጭ ዩኒቨርሲቲ ጥሪ ማህሌትና አብርሃምን ለአደጋ አዘጋጀ። አብርሃም የጓደኞቹን የፖለቲካ ግፊት አልፏል። ማህሌት ግን ጦርነት ቀጠናን አቋርጣ የመሄድ አሰቃቂውን ፈተና ተጋርጣለች። የፍቅር መሐላቸውን ለመፈጸም ጉዟቸው ተጀመረ። ማህሌት የምሽት ጉዞ ከአክሱም። ማህሌት ወደ አርባ ምንጭ ለመሄድ የወሰነችው ውሳኔ በድብቅና በፍርሃት የተሞላ ነበር። ከተማ መውጣት በራሱ ህገወጥና አደገኛ ነው። ገብሩ የማህሌት ወንድም ማይ ተጠንቀቂ፣ እነማዬ አልተኙ፣ የገንዘብ ያዥ ብሎ ሰጣት። ማህሌት ደግሞ ጸልይልኝ አለችው። ማህሌት ከሌሊቱ 6 ሰዓት ላይ ከሁለት ሰላም ፈላጊ ሴቶች ጋር ተቀላቀለች። በጨለማ ውስጥ በከተማይቱ ዳርቻ ወደሚገኝ ጭነት መኪና መቆሚያ በህገ ወጥ መንገድ ተጓዙ። ጭነት መኪናው በቅጠል ተሸፍኖ ነበር። ማህሌትና ጓደኞቿ በቅጠሎቹ ስር ተደብቀው ወደማይታወቅ ጉዞ ተነሱ። እያንዳንዱ ጭነት መኪና እንቅስቃሴ የልቧን ምት ያፋጥነዋል። በየመቆሚያው ቦታ ወታደሮች መጥተው መኪናውን ሲፈትሹ ይሰማታል። የሴቶች መታገት ታሪክ በአይኗ ላይ ይመጣባታል። እሷ ግን የልቧን ፍርሃት በውስጧ ደብቃ የአብርሃምን ስም በጸጥታ ትጠራለች። አብርሃም፣ የሀሳብ ፍልሚያና የቁሳቁስ ዝግጅት። በደብረ ብርሃን አብርሃም ወደ አርባ ምንጭ ለመሄድ ተዘጋጀ። ጓደኞቹ ጥለውት ቢሄዱም በልቡ ውስጥ ፍቅሩን አደሰ። አብርሃም ለራሱ እኔ ከሄድኩ በኋላ ዮናታንና ታምሩ ምን እንደሚሉ ግድ የለኝም፣ ብሔር ፍቅርን አይገዛም፣ ማህሌት የምትጠብቀኝ እዚያ ነው። አብርሃም ከሌላ ከተማ የሆነ የድሮ ጓደኛውን ሚካኤልን በስልክ አነጋገረ። ሚካኤል ከጦርነት ቀጠናው ርቆ ስለሚገኝ ስለ ጉዞ የሚያውቀው ነገር ውስን ቢሆንም አብርሃምን ለመርዳት ወሰነ። ሚካኤል፣ አብርሽ አርባ ምንጭ ደህና ነው፣ ግን የመንገዱ ሁኔታ በጣም አስቸጋሪ ነው። እኔ አሁንም ወደዚያ የምጓዝበት መንገድ አላገኘሁም። ብቻህን መሄድን አስብበት። አብርሃም፣ ሚኪ፣ እኔ ብቻዬን አይደለሁም። ማህሌት እዛ እየጠበቀችኝ ነው። ተስፋዬ እሷ ልጅ፣ ለጉዞ የሚያስፈልገኝ ነገር አዘጋጅልኝ። አብርሃም በሌሊት ተነስቶ ጥቂት ገንዘብና የዩኒቨርሲቲውን መታወቂያ ይዞ ወደ አርባ ምንጭ የሚወስደውን አውቶቡስ ለመያዝ ወደ ከተማው ዳርቻ ሄደ። ጉዞ ቀላል ቢሆንም በአእምሮ ውስጥ ያለው ሸክም ከባድ ነበር። ማህሌት ደህና መሆኗን ማወቁ ብቻ ትልቅ ማጽናኛ ነበር። የማህሌት የህይወት አደጋ። ከ24 ሰዓታት ጉዞ በኋላ የማህሌት ጭነት መኪና በድንገት ቆመ። ወታደሮቹ መኪናውን ከበው ያዙት። ወታደሩ ከስር የተደበቀ ሰው አለ፣ ሁሉንም አውጣ አለ። ማህሌትና ሁለቱ ሴቶች በፍርሃት ተንቀጠቀጡ። ከቅጠሉ ስር ሲወጡ ወታደሮቹ በንቀት ተመለከቷቸው። ሌላኛው ወታደር በስላቅ ወዴት ነው ጉዞ? ዩኒቨርሲቲ፣ አሁን የትምህርት ጊዜ አይደለም። ሴት ልጅ ሆናችሁ ብቻችሁን መንገዱ ላይ ምን ትፈልጋላችሁ? ወታደሮቹ ሴቶችን ወደ ጎን ለይተው መታወቂያቸውና ቦርሳቸውን መፈተሽ ጀመሩ። የሰብለ ዕጣ ፈንታ የማህሌት አይን ላይ መጣ። ይህ የአደጋው የመጨረሻ ምዕራፍ ሊሆን ይችላል የሚል ስሜት ተሰማት። ማህሌት ከወታደሮቹ ጋር በአስፈሪ ገጠመኝ ውስጥ ናት። አብርሃም ደግሞ በጭንቀትና በተስፋ ተሞልቶ ጉዞውን ጀምሯል። የፍቅር መሐላቸውን ለመፈጸም የከፈሉት ዋጋ ከፍ ያለ ነው። ሁለቱ መንገድ ላይ ቢገናኙስ? በመጨረሻውና ወሳኝ ክፍል ማህሌት ከወታደሮቹ እጅ እንዴት እንደምታመልጥና አብርሃም በጓደኝነትና በፍቅር መካከል ያለውን ድንበር አሽቀንጥሮ እንዴት እንደሚያልፍ እንመለከታለን። ፍቅራቸው በአርባ ምንጭ ዩኒቨርሲቲ በር ላይ ዳግም ሊታደስ ይችላልን? በክፍል 6 ምናየው ይሆናል። እስከዛ ድረስ ሰላም ቆዩ።